ሰላም ቤተሰቦቼ እንኳን ደህና መጣችሁ። ዛሬ የምንቃኘው የዓለማችን የጂኦፖለቲካዊ ገጽታ በመቅረጽ ላይ ስላሉት በቅርብ ዓመታት በዓለም አቀፍ መገናኛ ብዙሃን ዘንድ ከፍተኛ ትኩረት ስላገኙት የኢራን ድሮንና ሚሳኤል ኃይል ነው። ኢራን ከዓለም አቀፍ ማዕቀቦችና ከረጅም ጊዜ የጦርነት ታሪክ ዳራ አንጻር የራሷን ልዩ የመከላከያ አቅም በመገንባት ላይ ትገኛለች። ከዋና ዋናዎቹ አንዱ ደግሞ በድሮን ያለ አብራሪ የሚሽከረከር ተሽከርካሪና በዘመናዊ ሚሳኤሎች ላይ ያላትን ኢንቨስትመንት ነው። ይህ ቴክኖሎጂ ለኢራን የክልል ተጽዕኖዋን ለማስከበር የጠላቶቿን ኃይል ለመመከትና የራሷን ደህንነት ለማረጋገጥ ወሳኝ መሳሪያ ሆኗታል። ዛሬም ይህንን ኃይል በተመለከተ አይነት አቅምና ውጤታማነቱን በዝርዝር እንመለከታለን። የኢራን የድሮን ፕሮግራም ዓለም አቀፍ ትኩረት ያገኘው በ2010ዎቹ መጀመሪያ አካባቢ ነበር። ከጥቂት ዓመታት በፊት ቴክኖሎጂ በአብዛኛው ቀላል የስለላ ድሮኖች የተገደበ የነበረ ቢሆንም ዛሬ ግን ኢራን በተለያዩ አይነትና ዓላማ ያላቸውን ድሮኖች በስፋት እያመረተች እየተጠቀመች ትገኛለች። አንድ የስለላ ድሮኖች ሪኮኔሰንስ ድሮንስ። እነዚህ ድሮኖች በዋነኛነት መረጃ የመሰብሰብና የሰለላ ስራዎችን ያከናውናሉ። ረጅም ርቀት መብረርና ለረጅም ጊዜ በአየር ላይ መቆየት የሚችሉ ናቸው። ለምሳሌ ሞሃጀር ተከታታዮች በስፋት ጥቅም ላይ ይውላሉ። እነዚህ ድሮኖች በቀላሉ ሊገጣጠሙና ሊጓጓዙ የሚችሉ በመሆናቸው በድብቅም ሆነ በጦር ሜዳ ላይ ወሳኝ መረጃዎችን ያቀብላሉ። የማጥቂያ ድሮኖች አታክ ድሮንስ። የኢራን ድሮን ኃይል እጅግ ተመራጭ ያደረገው ይህ ነው። ኢራን ከቅርብ ዓመታት ወዲህ ሻሂድ የተባሉ ተከታታይ የማጥቃት ድሮኖችን አፍርታለች። ከነዚህ መካከል ሻሂድ 136፣ ሻሂድ 136 የተባለው ካሚካዝ ወይም ሲዩሳይድ ድሮን ከፍተኛ ትኩረት ስቧል። ምክንያቱም ርቀት ላይ ወዳለ ኢላማ እየበረረ ራሱን ፈንድቶ ያጠፋል። እነዚህ ድሮኖች ከላስትሮይት የሚባሉ የጦር መሳሪያዎች ጋር ይመሳሰላሉ። በተጨማሪም አባቢል እና ካፋይን ተከታታዮችን በተመሳሳይ መልኩ የፈንጂ ጭነት ይዘው ኢላማዎችን ያጠፋሉ። የጠለፋና ኤሌክትሮኒክስ የጦር ድሮኖች ኤሌክትሮኒክ ዋርፌር ኤንድ ጃሚንግ ድሮንስ። የኢራን ድሮኖች ለኤሌክትሮኒክስ ጦርነት ያገለግላሉ። የጠላት መገናኛ መስመሮችን መጥለፍ፣ የራዳር ሲስተሞችን ማደናገርና የጠላት ድሮኖችን እንዳይሰሩ ማድረግ ይችላሉ። የውጤታማነት ምሳሌዎች ኤግዛምፕልስ ኦፍ ኢፌክቲቭነስ። የኢራን ድሮኖች በተለያዩ ክልላዊ ግጭቶች ላይ ውጤታማነታቸውን አሳይቷል። ለምሳሌ በሳውዲ አረቢያ የነዳጅ ማምረቻ ተቋማት ላይ የተፈጸመው ጥቃት፣ በየመን የእርስ በርስ ጦርነት ውስጥ ሁቲዎች ያደረሱት ጉዳት፣ እንዲሁም በሶሪያና ኢራቅ ውስጥ የተለያዩ ታጣቂ ቡድኖች ድሮኖችን በመጠቀም ያገኙት ውጤት የኢራን ቴክኖሎጂን ተጽዕኖ ያሳያል። ከድሮኖቹ በተጨማሪ የኢራን ሚሳኤል ኃይል የክልሉን የደህንነት ቀመር ከሚቀይሩት ወሳኝ ነገሮች አንዱ ነው። ኢራን የተለያዩ አይነት ሚሳኤሎችን ታመርታለች። ከባህላዊ የጦርነት አቅሞች አልፋ ከዛሬው የዘመናዊ ጦርነት ፍላጎት ጋር የተጣጣሙ ጭምር ናቸው። የባህር ኃይል ሚሳኤሎች አንቲሺፕ ሚሳይልስ። በፐርሺያ የባህር ሰላጤና በሆርሙዝ የባህር ወሽመጥ ያሉ የንግድና ወታደራዊ መርከቦችን ለመመከት የኢራን የባህር ላይ ሚሳኤሎች ከፍተኛ ሚና ይጫወታሉ። ኻሊጅ ፋሪስና ሆርሙዝ የተባሉ ሚሳኤሎች ለዚሁ ዓላማ ተብለው የተሰሩ ናቸው። ታክቲካል ባላስቲክ ሚሳይልስ። እነዚህ ሚሳኤሎች ከድሮኖች ይልቅ ይበልጥ ኃይል ያላቸውና ብዙ ጊዜ የራሳቸው የነዳጅ ሞተር ያላቸው ናቸው። ርቀት ላይ ያሉ ኢላማዎችን ለማጥቃት ያገለግላሉ። ፋታ ተከታታዮች በተለይም ፋታ 110 እና ፋታ 313 እንደዚሁም ዞልፋ ጋር የሚባሉ ሚሳኤሎች በትክክለኛ ኢላማቸውን የመምታት አቅማቸው ከፍተኛ ነው። ከቅርብ ጊዜ ወዲህ የተፈተኑት ሃይበር እና ማሃዳቪያ የተባሉት ደግሞ ይበልጥ የላቁና የረጅም ጊዜ አቅም ያላቸው ሚሳኤሎች ናቸው። የረጅም ርቀት ባላስቲክ ሚሳይሎች ሎንግ ሬንጅ ባላስቲክ ሚሳይልስ። የኢራን የረጅም ርቀት ሚሳይል ፕሮግራም በዓለም አቀፍ ደረጃ ከፍተኛ ስጋት ፈጥሯል። የኢራን ቃል አቀባዮች እነዚህ ሚሳይሎች የመከላከል አቅምን ለማጎልበት ብቻ እንደሆነ ቢገልጹም ብዙዎች እነዚህ ሚሳይሎች የኒውክሌር ጦር ጭነት የመሸከም አቅም እንዳላቸው ያምናሉ። ሲጅል እና ሻሃብ የተባሉት ተከታታዮች በረጅም ርቀት አቅማቸው ይታወቃሉ። የቅርብ ጊዜ እድገቶች ደግሞ ሁር የሚባሉ አዳዲስ ሚሳይሎችን ያካተቱ ሲሆን እነዚህ ይበልጥ ተራቀው የተሰሩ ናቸው። የውጤታማነት ምሳሌዎች የኢራን ሚሳኤሎች ውጤታማነት በግልጽ የታየው ከጥቂት ዓመታት በፊት በኢራቅ ውስጥ በሚገኙ የአሜሪካ ወታደራዊ ካምፖች ላይ በደረሰው ጥቃት ነው። እንዲሁም በቅርቡ በእስራኤል ላይ የደረሰው የድሮን ሚሳኤል ጥቃት የኢራን የጥምር ውጤት አቅምን ያሳያል። በማጠቃለያም የኢራን የድሮን የሚሳኤል ኃይል የዛሬዋን የዓለም ጂኦፖለቲካዊ ምስል ከመቅረጽ አልፎ ተርፎም የክልሉን የደህንነት ስጋትና የኃይል ሚዛን በመቀየር ረገድ ወሳኝ ሚና ተጫውቷል። የኢራን ይህንን የቴክኖሎጂ የመጠቀም ስልት የማዕቀብ ተጽዕኖ መላቀቅ፣ የአሲሜትሪክ ጦርነት ስልትና የክልል ተጽዕኖ ማስፈጸምን ያሳያል።